ነው ወይስ ካሜራ አጥተን እኔና አንቺቻችን ነው ሚዲያ ላይ ለምን ወጣሽ ምናምን አይነት ትንሽ ደብሮት ነው የተመለሽ ምናምን እያለኝ ነውና ይሄን ፀሐይ ታውቃላችሁ ጧት በብርድ ነው የምንወጣው ስራ እንገባለን ከስራ ስንወጣ ስራችን ይሄ ነው በቃ አዎ ከሳንቺስ ወደ ሐረር ባር ነው ሐረር ሆቴል አካባቢ ነው የሚገኘው የፍሬን ፍቅረኛ እንፈልጋለን እናንተም ደግሞ አይደለም አንቺ ደግሞ ያውቁሽ አጋጣሚዎቻችን ከባድ ናቸው አው ወይኔ ዛሬ አጋጣሚ ደግሞ አንቺ የተለየ ነው በስማ ያው ሁሉም ሰው የራሱ ችግር አለበት ሁሉም ቤት የሆነ አይነት ችግር አለ አቃለው ግን በቃ አንዳንዴ ሰላም እንዴት ናችሁ ቤተሰቦቼ እንግዲህ ዛሬም በባለፈው ጉዳይ ተመልሰን መተናል እኔና ጓደኛዬ ፍሬ እና እንግዲህ ያው ለባለፈው ዛሬም ዙረት ላይ ነን የተሽከረከረን ምን ፈልገውን ሰው እንግዲህ እናገኛለን ብለን ዛሬም ወተናል እንግዲህ እናንተም ደግሞ ቪዲዮዎችን ሼር እና ሰብስክራይብ ያደርጋችሁ እንዲሁ በደንብ እንደምታፋልጉን ተስፋ እናረጋለን ዛሬ እስኪ ምን አዲስ ነገር አለ እንዴት ሆናችሁ ምናምን ለምትሉን ሰዎች ደግሞ እስኪ አንዳንድ ነገሮችን ትንገረን እና ፍርዬ ሳምንትሽ እንዴት ነበር ሳምንቴ ተው በቃ እንሄድ በእናትሽ ከዛ በፊት ግን እኔም ቤተሰቤ ሰላም ልበላ ሰላም ቤተሰብ እንዴት ናችሁ ይሄ ፍሬ ዩቲዩብ ነው ሰብስክራይብ እና ሼር ላይክ ኮሜንት ምናምን እንደምታደርጉ እርግጠኛ ነን እንደምታፋልጉንም እርግጠኛ ነኝ እንግዲህ የአማርኛው ጉዳይ ያዙት እዛው ስለ ሳምንቱ ሌላ ቀን አወራሻለሁ አሁን እንሂድ ወደ ፍለጋ እንዴ ፍርዬ ቤተሰቦችሽ ያሳለፍሻቸውን ቀናቶች እንዴት እንደነበሩ ምናምን እርግጠኛ ነኝ ብዙዎቻችሁ ማወቅ ትፈልጋላችሁ እና ኦኬ እኔ ከኔ ጋር አብረን ነበርን ግን ደግሞ እንዴት እንደነበረ ምናምን ያለውን ነገር ለቤተሰቦቻችን እኔ እንድትነግራቸው ፈልጋለሁ ምን ነው ለቤተሰብ ሌላ ቀን ነግራቸዋለን ችግር የለውም አሁን ግን ወደ ፍለጋችን ብንሄድ አይሻልም ምን ችግር አለው እንዴ ፍርዬ ዛሬ ጧትም ሳገኝሽ ትንሽ ፊትሽም ደህናም አልነበረም አሁን ደግሞ ትንሽ ትሻለሽና የኔ የሆነ ችግር እንደተፈጠረ ይሰማኛል እንደ ጓደኛ ደግሞ እነሱም እንደ ቤተሰብ የሆንሽውን ነገር ብትነግሪኝ ደስ ይለናል ምንድነው የተፈጠረው ነገር አለ ወይ ያስከፋሽ አለ ወይ አይደል ያው እኔና አንቺ እንደ ጎረቤትም እንደ ጓደኛ እንደ ቀረረባችንም ብዙ ነገር ነው የምታወሪኝ ከግልጽነታችንም አንፃር ነው እዚህ ነገር ውስጥ አብረን ልንገባ የወሰንነውና ምንድነው የተፈጠረ ነገር አለ ወይ ነው ወይስ ካሜራ አጥተን እኔና አንቺ ብቻችን ነው ከቤተሰባችን የምንደብቀው ነገር አለ እሱም አይደለም ግን ትንሽ ቤተሰብ ማለት ወንድሜ ሚዲያ ላይ ለምን ወጣሽ ምናምን አይነት ትንሽ ደብሮት ነው የተመለሽ ምናምን እያለኝ ነውና ለዛ ነው ትንሽ የደበረኝ ማለት ያንቺ ሚዲያ ላይ መውጣቱ ምንድነው ችግር የፈጠረው ቤተሰብሽ ላይ እንጃ ለምን እንደዛ አይነት ነገር ለምን ምናምን አለ እዚህ ሊያገቡሽ የሚፈልጉ ሰዎች እያሉ ለምን እዛ ሄድሽ ምናምን አይነት ተናደዋል በጣምና እንደዛ ነው የደበረኝ እንጂ ሌላ አይደለም ግን አንዴ ስለጀመርነው በቃ አሁንም መፈለግ ነው ያለብኝ አሁን እሱ ጓደኞች እንድትፈልጊ አልፈለገም ነው አዎ እሱ አልፈለገም ስልሽ የሆነ ሌላ ሰዎች የሚጠይቁት ነገር አለ መሰለኝ ነይ ወደዚህ ተመለሺ ምናምን እያለ ነው ቆይ ግን እኔ ያልገባኝ ነገር መጀመሪያ አንቺ ከዛ ስትመጪ አላወራችሁም ከወንድምሽ ጋር ማለት አልተነጋገራችሁም አላወራንም እኛ ከእናቴ ጋር ብቻ ነው አውርቼ የመጣሁት እናቴ ናት እንዴ እንድመጣ ወደዚህ የፈቀደችልኝ እንጂ ከሱ ጋር አጋጣሚም እሱ እኛ ጋር አይኖርም እኮ ሌላ አካባቢ ነው የሚኖረው ትንሽ አዲግራቱ ነው ግን ሌላ ቤት ነው የሚኖረው እኛ ጋር አይደለም ለኔ ለሱ ማስፈቀድ አይኖርብኝ አላውቅም ግን አላስፈቀድኩትም እናቴ ብቻ ነው አስፈቅጄ የወጣሁት እሺ እኔ ያልገባኝ ነገር ቆይ አሁን እንድምሽ አሁን አንቺ ወደዛ ብትመለሺ ለሌላ ሰው ሊድርሽ ነው መሰለኝ እንደዛ ሳይሆን አይቀርም እኔ እንኳን አላወቅኩም ግን እንደዛ ሳይሆን አይቀርም ያሰበው ነይ ተመለሺ ምናምን አለ እኔ ግን በቃ እንደ ጀምሬያለሁ አልመለስም አልኩት አንቺ ለምን ብለሽ አልጠየቅሽ ነይ ተመለሺ ሲልሽ ለምን ማለት የመጣውበት አላማ ይሄ ነው ይሄን ማድረግ አለብኝ አላልሽው አዎ ግን ጭቅጭቅ ውስጥ ገባን ለምን ሚዲያ ላይ ትወጫለሽ ምናምን እንደዛ አይነት በጣም ጨቀጨቀኝና በቃ ዝም ብዬ ተወኝ ምናምን ብዬ ዘጋሁበት ስልኩን እኔ ትንሽ ልጅ አይደለሁም ከትልቅ ሰው ነኝ በቃ እኔ የፈለኩትን ነገር ማድረግ እችላለሁ ምናምን ብዬ ዘግቼበት ነው እንጂ እሱማ ነይ በቃ በፈጣን ነይ ምናምን ያለኝ እንግዲህ የአማርኛው ጉዳይ ነው በፍጥነት ነው የሚባለው ግን እኔም ቢያልኩት ያው
ያው ቤተሰቦች ሁላችሁ እንደምታውቁት እኛ ሁሌም ቢሆን ለቤተሰቦቻችን ልጆች ነን። መቼም ፈለጋ አመት ቢሆነን ራሱ ለቤተሰቦቻችን ልጅ ነው በቃ። እና ያው በወንድሟ ጉዳይም አሁን ማናችንም አንፈርድም። ልክ ነው፣ ለምን ማለቱ አይቀርም። ግን ደግሞ እቺ ልጅ የመጣችበት አላማ አለ። እኔ ነገሮች ተስተካክለውላት እዚህ የመጣችበትን አላማ አሳክታ ብትሄድ ደስ ይለኝ ነበር ብቻ ሳይሆን ይሆናልን ብዬ አምናለሁ። እንዲወተን ብዙ ነገር ነው እየከፈልን ያለነው መስዋዕትነቱን ነው የምላችሁ። ይሄን ፀሐይ ታውቃላችሁ፣ ጠዋት በብርድ ነው የምንወጣው፣ ስራ እንገባለን። ከስራ ስንወጣ ስራችን ይሄ ነው በቃ። ሌላኛው ስራችን ይሄ ይሆናል በቃ። እንወጣለን፣ እሱን ፍለጋ ስንዞር ነው የምንውለው። ከምንም በላይ ደግሞ የሆነ ሰው እዚህ ቦታ ነው ተብላችሁ እዛ ቦታ ስትሄዱ አለማግኘት በጣም ከባድ ነውና እስኪ እንግዲህ ዛሬ ባለፈው ቪዲዮ ላይ እንደሰራሁት ካሳንቺስ አካባቢ ይገኛል እንደተባለ ነግሬያቸዋለሁና አዎ ካሳንቺስ ወደ ሀረር ባር ነው ሀረር ሆቴል አካባቢ ነው የሚገኘው። እንደዛ ብሎ ነግሮኝ ነበር። ኦኬ ካሳንቺስ ሀረር ሆቴል አካባቢ ነው። አዎ እዛ አካባቢ ሄደን ትንሽ እንፈልግ ዛሬ እናገኘዋለን እንዴ? ግዴታ ነው እናገኘዋለን። ያው እንግዲህ ካሳንቺስ እንደምታውቁት ፈርሷል። ሀረር ባርን የምታውቁ ሰዎች ላይ እስቲ ኮሜንት ላይ ሀረር ባር እዚህ ጋር ነው በሉ። ያው እንግዲህ ፍረስ አይፍረስ እኔ በቅርብ ወደ ካሳንቺስ ሂጅ አላውቅም። ሰፈሬ ምራቅ ያለ ስለሆነ ፍሬንስ አገኛት ነው እንደውም እንደዚህ ወደ ፍለጋም ብዙ ቦታ እየተዘዘርኩ ያለሁት። ስራዬም ትንሽ ስለማይመች ለመሄድ ብዙም እንዲህ አካባቢን መሄድ ሰውም አይደለሁም እና ግን ለማንኛቸውም ዛሬ እስቲ ካሳንቺስ ሀረር ባር አካባቢ ሂደን የፍሬን ፍቅረኛ እንፈልጋለን። እናንተም ደግሞ ለማንቺ ደግሞ ያውቁሽ እንዴ ገና አግኝተን ሰርግ ልንበላ እንዴ አግኝታ ነው እኮ ገና ሰርግ ልንበላ ነው እንጂ አዎ አላማችን ምን ሆነና? አዎ አላማችን ነው ግዴታ ነው እንዴ ደግሞ ፍቅረኛ ለመባል ፍቅረኛዎች መሆን አለብና እኛ እኮ አይደለም ማፈቅረው ነው የሚነግረኝ ነገር ነበረ አልነገረኝም። ስለዚህ ኦኬ እሺ ጓደኛ ማቾች ነበሩ፣ በጣም ጥሩ ጓደኛ ማቾች ነበሩ። እንደነገረችኝ ያሳለፈችውም ነገርም ብዙ ነገሩን ስትነግረኝ ጓደኛ ማቾች ነበሩና እሺ ጓደኛዋን ፍለጋ አብረን እስኪ እና እንግዲህ ተመልካቾቻችን ሼር እያረጋችሁልን፣ ምክንያቱም እናንተ ሼር ስታረጉ ለብዙ ሰው ይደርስልናል። ሲቀጥል ደግሞ እሱን የሚያውቁ ሰዎችም እዚህ ቦታ አለ እንዲሉን እናንተም ሼር አድርጉልን። ዛሬ ወደ ካሳንቺስ ሀረር ባር አካባቢ እንሄድና በደንብ እንፈልገዋለን። ሼር ሰብስክራይብ አድርጉልን። እናመሰግናለን። አብረን እንሂድ። እሺ ነኝ ኔክስት ፈለግልና ያው እንግዲህ እንደምናገኘው ተስፋ እናደርጋለን። ምንም ማለት አይደለም። ይሄ የጋራ ጉዳያችን ነው። ሰው ለጓደኛው እንዲም ይከፍላል። እንኳን ቀርቶ እንዲም ሰው ሀገር ድረስ መጥቶ ሰው ይፈልጋል አይደለም። ቀርቶ ደግሞ እንደዚህ እቺን አዲስ አበባ ውስጥ ላለ ነገር አይደል እንዴ? አሁን ታክሲ ይዛጋል። አዎ ታክሲ ይዛጋል እንይዛለን። እስቲ እንግዲህ እንሂድ። እንደዚህ ዝም ብለሽ ደስታቆም ማለት እንዴ እዚህ አካባቢ ሀረር ባር የሚባል ታውቃለህ እንዴ? እዚህ ህንጻው አካባቢ ነው። እሺ ይፈርሳል እሱ ያው እዚህ አካባቢ አንድ ልብሶች እንደፈረሰ አውቃለሁ ግን እዚህ አካባቢ ሰዎች ፈልገን ነበርና እንዴት ማግኘት እንችላለን? ማለት እዚህ ሀረር ባር አካባቢ ነበሩ ይተባሉ ይመስለኛል። ወደ ገላን ብራሚ ወደ ፍሬንስ አካባቢ
ገላንጉራ አካባቢ ነው ፖሊሶች። ስለዚህ የምናገኝበት ምንም እንትን የለም። የግድ እዛ ሄደን ነው መፈለግ ያለብን። ወረዳው ራሱ የለም። እዛም መጠየቅ አንችልም። እዛ ቼክ ማድረግ ትችላላችሁ። ባይዘው ገላንጉራ ብዙዎቹ ወደ ገላንጉራ ነው። ከገላንጉራ ስለሆነ ኢንፎርሜሽን በጣም ከባድ ነው። ያው ተብደን ይሆናል ማለት ረጅ በዛ ልክ የምትፈልጉት ከሆነ መረጃውን ልታገኙ የምትችሉት እዛ ብቻ ነው። አዎ ስማው በጣም የምፈልገው ስላለ ነው። እዚህ ደግሞ ረጅም ዓመት ነው እኛም እንትን አላልንም። ለዛ ነው ዘካሪ እነዛ ሰዎች ተነስተው ነው ምንም ሰው የለም። እዚህ አካባቢ ነው ባራ አካባቢ ምንም ሰው የለም። እርግጠኛ አይደለሁም ግን ገላንጉራ አብዛኞቹ የት ነው ያሉት? ገላንጉራ። ኦኬ አብዛኞቹ ፈረንሳይ ጥቂት ሰው ነው ያለው። አዎ ፈረንሳይም መፈለግ ከባድ ነው። እሺ በጣም እናመሰግናለን። እሺ ሰላም ቤተሰቦች፣ እንግዲህ ተመልሰን መተናል። በጣም አድካሚ ነበር ከምላችሁ በላይ በቃ ማለት ሰው መጠየቅ ራሱ በጣም ደባሪ ነገር ነው ታውቃላችሁ። ግማሹ ሰው በማያውቀው ቦታ በዚህ ጋር ሂዱ በዛ ጋር ነው የሚላችሁና ሰው አንዳንድ ሰው ያው በጣም መልካም ሰውም አለ። በዚህ ልክ ቦታውን ብዙ ሰው የጠቆመን ሰው አለ። እንደዛውም ልክ ደግሞ በዚህ ጋር ሂዱ ምናምን በቃ የማያውቀው ቦታ የለም በዚህ ጋር ብትሄዱ ምናምን ብሎ በጣም ረጅም መንገድ ያለፋንም ሰው አለ። ያው እኔ ይሄን አካባቢ ካየሁት እውነት ነው የምላችሁ በጣም ቆይቻለሁና ወደዛ አካባቢ ስመጣ በጣም ብዙ ነገር ነው ተቀይሮ ያገኘሁት። ከዚህ ሁሉ ጊዜ በኋላ እኔ ወደ መገናኛ ምናምን ስወጣ ራሱ ብዙ ነገር ተቀይሮ ነው የምታዩት። በየቀኑ ብዙ ነገር ይቀየራል አዲስ አበባችን ላይና ያው የኮሪደሩ ልማት ብዙ ነገር መንገድም ሰፈርም ብዙ ነገር ተቀይሯል እና በቃ ዞር ስል እዚህ አካባቢ በጣም ጠፍቶብኛል። ብዙ ቦታ በጣም ሁሉም ቦታ ማለት ይችላል ፈርሷል። የረር ባር ፈርሷል። ሌላ ህንጻ እየተሰራበት ነው። ያው ሰዎች እንደጠቆሙን ግን በቃ አንዳንድ ሰው በጣም ከምላችሁ ብለ አልፍቶናል። በቃ በጣም ለፍተናል። ዛሬ ስንዞር ነው ያልነው እና ደግሞ እስቲ እኔ ከምነግራችሁ በላይ ደግሞ ፍሬ ስሜቷን እስኪ በደንብ ፍሬ እንዴት ነበረ ፍለጋችን? አድካሚ ነበረ ግን እኔ እንኳን ደክማለሁ ብዬ ነው የመጣሁት። ችግር የለም። ላንቺ ግን በጣም አደከምኩሽ በእናትሽ። ግን አንዳንድ ሰው ለምንድን ነው የማያውቀው ከሆነ አላውቀውም አይልም እንዴ? ኧረ በስመ አብ በጣም ያደክማል በጣም። ያው ፍሬ እውነትሽን ነው። ትንሽ ሰው ያለው ነገር አንዳንድ ሰው ብዙ የተባበሩን ሰዎች አሉ በነገራችን ላይ በጣም ነው የምናመሰግነው። አንዳንድ ሰው እንዳልሽው ትንሽ ያደክማል። ግን አንቺ አሁን ብዙም ያው ፊትሽ ላይ ያለው ነገር ሰላም አይደለም አውቃለሁ። ግን ደግሞ በቃ ፍለጋችን ይቀጥላል። ግን በጣም የሚያደክመኝ ይመስለኛል ሳስበው። እኔ እንጃ የምናገኘው ይመስልሻል? አረ እናገኘዋለን። አንቺ ከዛ ስትመጪ ምን ጠብቀሽ ነበር የመጣሽው? እስኪ አሁን ልክ አንቺ በቃ እዛ ሂጄ ሀረር ሆቴል ነው የሚባለው ብሎኛል። በቃ እዛ አካባቢ እናገኘዋለን ብዬ ነው ያሰብኩት። ስለሽ እኔ ማቃት አዲግራት ጠበብላ እንደፈለግሽ ሄደሽ የምታገኙ ስለሆነ አዲስ አበባ የኔ ያህል እንደዚህ ነው ብዬ አላሰብኩም። ለዛ ነው መሰለኝ እኔ እንጃ ተስፋ ቆርጫለሁ። እውነት ለምንድነው በጣም ሰፋብሽ አዲስ አበባ? በጣም እንዴ በጣም እና ፍሬያው እንዳልሻት አዲስ አበባ ሰፊ ናት። ግን ደግሞ እንትን ነው በደንብ በቃ ምንም ተስፋ ሳንቆርጥ አንዴ የገባንበት ጉዳይ ነው። ያለ ምንም ተስፋ መቁረጥ ፈልገን እንደምናገኘው እኔ መጀመሪያም በቃ በእርግጠኝነት ፈልገን እንደምናገኘው ደግሞ ከምንም በላይ ተመልካቾቻችን ቤተሰቦቻችን ይተባበሩናል። በቃ በደንብ በቃ በእርግጠኝነት ምነግርሽ። ምክንያቱም ሁሉም ቦታ ላይ የተለያየ ሰው ነው ያለው። እንትም ካሳንቺስ እዚህ ሰው እንዳለ ሁሉ የሆነ ቦታ ላይ የሆነ ሰው አለና ያው ቤተሰቦቻችን እንደሚያገኙልን በጣም እኔ እርግጠኛ ሆኜ ነው ምነግርሽ። እና ግን ያው አጋጣሚዎቻችን ከባድ ናቸው። አው ወይኔ የዛሬ አጋጣሚ ደግሞ አንቺ የተለየ ነው። በስማ ሁሉም እየረሱ ችግር አለው አንቺ። አው እውነት ነው። አው በዛ አጋጣሚ ለመቅረጽ እምቢ ስላሉን ነው እንጂ እንጃ የነገሩን ነገር በጣም ይከብዳል ብታዩ። በልጃቸው ምክንያት ብዙ የተጎዱ እናት ነው አግኝተን የነበረው። ሁሉም ቪዲዮ አይቀረጽም ነገራችን ላይ ከምላችሁ በላይ በጣም በቃ የሚያሳዝኑ እናት ነበሩ።
አንዳንዴ ለሰው ልጅ ምንም አለማድረግ መቻል በራሱ በጣም ከባድ ነው። በቃ ከምላችሁ በላይና ያው ሁሉም ሰው የራሱ ችግር አለበት። ሁሉም ቤት የሆነ አይነት ችግር አለ አውቃለሁ። ግን በቃ አንዳንዴ መፍታት የምንችላቸውን ችግሮች በአቅማችን መፍታት ብንችል ነው የምለው። አሁን ለምሳሌ እኔ ፍሬን ነው ማገዝ የምችለው፣ በቃ በመፈለግ ነው ላገዝ የምችለው ፍሬን እና ሁላችንም በቃ የሆነ አቅም አለን። የሆኑ ሰዎችን የምናግዝበት፣ የሆኑ ሰዎችን የምንረዳበት፣ ኢቭን በገንዘብ ምኳርለም የሰው ልጅ በብዙ ነገር ይታገዛልና በብዙ ነገር ማገዝ እንችላለን ሰዎችና ሁላችንም በአቅማችን ጎረቤቶቻችንን አካባቢችን ላይ ያሉ ሰዎችን ብናግዝ እውነት ነው በቃ በየቤቱ የትኛውን ቤት ብንገባ ብዙ ታሪክ ነው የምንሰማው ብዙ። እስኪ እናንተም ደግሞ ካላችሁበት ሁኔታ አንፃር የፍሬም ጉዳይ ያያችሁ እንዴት ነው የእናንተ ስሜትስ እንዴት ነው የሚለውን ነገር ደግሞ ኮሜንት ላይ ጻፉልን። እና እንግዲህ ውድ ቤተሰቦቼ ያው ፍሬም እንዳያችኋት ናት፣ ትንሽ አዝናለች እና ፍሬ እንዲህ ባንዴ ተስፋ እንድትቆርጭ አልፈልግም። ደግሞም ነግሬሻለሁ፣ አዲስ አበባ ሰፊ ከተማ ነች። እንዲህ እንደፈለግን ባንዴ ነገሮችን እንትን የምንልባት ሰው ዝም ብለን የሆነ ቦታ ሄደን የምናገኝባት ከተማ አይደለችም። ቅድምም እያወራሁሽ ነበርና እኔ እንደ ቅድም እንደሆንሹ ባንዴ ተስፋ እንድትቆርጭ አልፈልግም። እኔ ፊትሽንም ላይ አልፈልግም። ደስታሽን ነው መቼም ቢሆን ማየት የምፈልገው። ደስታሽን ማየት ስለምፈልግ ነው እኮ እንደዚህ ያብርሽ እየለፋ ያለው ታዲያ። አዎ ግን እኔ ግን መሄድ ያለብኝ ይመስለኛል፣ ወደዛ መመለስ ያለብኝ ይመስለኛል። ስለሽ እንደዚህ ከሆነ አናገኘውማ፣ በጣም ይከብዳል። መሄድ አለብኝ ምን ማለት ነው? ወንድ ምን እየሰማሽው ነው? ቅድም እንደነገርኩሽ እኮ ነው። እሱም በጣም አስጨንቆኛል እና እኔ እንጃ ሳስብ ይሄን ካንቺ አልጠብቅም ማለት መጀመሪያ እንደምቆይ ምን ልሰሪ መጣ ሲጀመር መጀመሪያ ስለዚህ ቆይ የመጣሽበት አላማ ምንድነው? አላማዬንማ በቃ እነሱ ፈልጌ ማግኘት ነበረ። ታዲያ አስጨነቀኝ በጣም እየደወለ። እሱ ደግሞ ምን ላድርግሽ? አንድ ነገር ልንገርሽ፣ እኔ ወንድምሽ ማናገር ባለብኝ ልክ አወራዋለሁ እንጂ እኔ ይሄ ሁሉ ነገር ለፍተሽ ከዛ ድረስ እዚህ መጣሽ እኮ ያየሽውን ስቃይ አንቺ ነሽ የምታውቂው አይደለም እንዴ? እዚህ ምንም አልለፋሽም፣ አንቺ ምንም አልከፈልሽም እዚህ መጣሽ። አረ በጣም ለፍቻለሁ። ስማ ያየሽኝ አይደል እንዴ? በጣም ለዛው ግን እሱ ደግሞ በጣም አስጨነቀኝ። ሁሌም ደግሞ እንደተቋጣጠረኝ ነው። ሁሌም በዚህ ግቢ በዚህ ውጪ ምናምን እንዳለ ነውና ግን እኔ እንጃ ብሰማውስ ብዬ አስብኩኝ። ሳጣው ጊዜ በቃ የሱ አለመስማት ይሆን እንዴ ምናምን ብዬ አስብኩኝ። ለዛ ነው እንጂ እኮ ሳላገኘው መሄድ ምናምን ፈልጌ እኮ አይደለም። አንድ ነገር ልንገርሽ፣ እኔ ካሜራማናችንም አብሮን ያለው ክሩ ወንድምሽን አናግረን በሆነ መንገድ ለመመለስ እንሞክራለን እንጂ ይሄ ሀሳብ እኔ ልክ አይመስለኝም። አንቺ እኮ በቃ እግርሽ ነው የሚሄደው፣ ልብሽ እዚህ ነው ያለው አይደለ? እዛ ሄደሽ የምትኖሪው ኑሮስ ምንድነው ላንቺ የሚጠቅምሽ? እኔ እንጃ እንግዲህ ስማ፣ ማንም ሰው የሚያውቀው ታሪክ ነው መችስ። ማትፈልገውን ነገር ማድረግ ምን ያህል ከባድ እንደሆነ ሁሉም ሰው ያውቀዋል። እኔ ግን ስለከበደኝ ነው የሱ ንግግር ምናምን በጣም ስለከበደኝ ነው እንጂ መሄድ ፈልጌው አይደለም እኮ። እኔ ካሁን አባባሌ ተመልካቾቼ ምስኪ አስተያየት ስጡበት በዚህ ጉዳይ ላይ። ግን እቺ ልጅ ብትሄድ እግሯ ነው የሚሄደው። ልቧን እዚህ አስቀምጣ እግሯ ቢሄድ ደግሞ ምንም ትርጉም የለውም። ነገ ትዳር ብትመሰርት ኑሮ ቢኖራት ምንም እኔ ትርጉም አይታየኝም። ኦሬዲ እቺ ልጅ እዚህ ነው ልቧ ያለው። ፈልጋም የምታገባው የምትኖረው ህይወት አይኖርም። እርግጠኛ ነኝ ተመልሳ መምጣቷም አይቀርም። ይሄ ሁሉ አመት ጠብቃ ተመልሳ የመጣች ልጅ አሁን እዛ ሄዳሽ እኔ ምንም ኑሮን ትኖር ያለሽም ብዬ ሰላማዊ እንቅልፍ ተኝተሽ ታውቂያለሽ? ሰላማዊ እንቅልፍ እሱማ እንዴት ተኛለሁ? በተኛ ኑሮ እንደዚህ ፈልግ ነበር። እሱን ነው የምልሽ እኮ ብዙ ጊዜ እኔ አሁን ኦንላይን አገኛታለሁ ለሊት አጋጣሚ እንደዚህ ምናምን እኔ እንቅልፍ ድንገት ሲያወስደኝ ስነሳ እንኳን ኦንላይን አገኛታለሁ ምናምንና ይሄንን ያለው ማትተኞች ልጅ እንቅልፍ የሚባል የላትም ጭራሽ። እዛ ሂዳ ደግሞ የሰው ልጅ ካልተኛ ምን ያህል ሰላሙን እንደሚያጣ ታውቃላችሁ? እንቅልፍ በሽታ ነው፣ አለመተኛት በሽታ ነው። እኔ ከዚህ በላይ ይሁን ለተመልካቾቼም ነው የምነግርሽ፣ እንድትጎጂም ፊትሽ እንደዚህ ሆኖም ከዚህ በላይ አዝነሽ ማየት አልፈልግም። የፈጀውን ያህል ጊዜ ይፍጅ። እኔም ከስራ ፍቃድ ልወስድ ነው። ቅድም እየደወሉልኝ አይተሻል አይደለ? ፍቃድ ተናገር ያለው እኔም ስራ ቦታ መስሪያ ቤት ላይ ፍቃድ እንደሚሰጡኝ ነግረውኛል። ከዚህ በኋላ ይሄው በዚህ ልክ ነው በቃ ፍቃድ ወስጄ ላፋልጋት የወሰንኩትኝና ይሄ ሁሉ ልፋቴን ደግሞ እኔ ምን እንድታስቀረው አልፈልግም። እኔ ነገ አንቺን ደስታ ነው ማየት የምፈልገው። ከዚህ ስሜት ወጥተሽ በሰላም ተኝተሽ በሰላም በቃ ይሄን ሰላም የሆነ ፊት ነው አንቺ ላይ ማየት የምፈልገው። ሰላም የሆነ ኑሮ እንድትኖሪ ነው የምፈልገው።
እና ፍርዬ ይኸውልሽ እኔ ማየት የምፈልገው ያንቺን ሳቅ ያንቺን ደስታ ነው ማየት የምፈልገውና ለዛም ነው እንዲየለፋን ያለ ነው። ደስታሽ ደግሞ ደስታዬ ነው ታውቂያለሽ። እኔ የምር ስታዝኝ ይከፋኛል ላይ አልፈልግም ያንቺን ሐዘን። እንደውም እውነትሽን ነው እውነት እንደውም ከዚህ በላይ እንዲቆጣጠረኝ ምናምን አልፈቅድለትም። በቃ እነግረዋለሁ፣ እኔ እፈታዋለሁ። በቃ ተይው። እንደውም እሱ ከዚህ በላይ እኮ እኔ ሰርቼ መብላት የምችል ራሴን መቋቋም የምችል ሴት ነኝ አይደለ? በቃ እኔ እነግረዋለሁ ደውዬ። እንደውም ተይው ካሁን በኋላ አልሄድም። በቃ ሂዊ እውነት አልሄድም። በደስታ እውነት እኔ ነው የምፈልገው ካንቺ። በቃ የምፈልገው ይሄን ካንቺ ነው። እርግጠኛ ነኝ ቤተሰቦቼ ምን ሲሰሙ እንዴት ደስ እንደሚላቸው። ጥንካሬሽን የሚያያሉ ደግሞ እየተጋገዝን እንኖራለን። ምንም ችግር የለውም። ጎረቤት ለመቼ ነው? ጓደኝነትም ጎረቤት አሞችንና ለመቼ ነው? እና ፍርዬ በጣም ደስተኞች ነን። ተመልካቾችን በጣም ደስተኛ እንደሚሆኑ ተስፋ አረጋለሁ። ይሄ ጉዳይ የኔና ያንቺ ጉዳይ ብቻ አይደለም። አሁን ኦሬዲ ሚዲያ ላይ ወጥተናል። የሁሉም ኢትዮጵያዊ ጉዳይ ነው። ሶሻል ሚዲያ የማይጠቀም ሰው የለም። ያው ጉዳይሽን እኮ እነሱም ይዘውታል። ደግሞ ለዚህስ ብለና እንዴ ወደዚህ ወደ ሚዲያ የመጣ ነው እና እነሱም ደግሞ አንቺ ብታዩ ሶሻል ሚዲያ ላይ ያለው ቤተሰባችን አይተውም በደንብ ደግሞ እንደሚያፋልገን ተስፋ እናደርጋለን። ያው እንግዲህ ቅድምም ደግሞ ብዙ ሰዎች እንደጠቀሙ እዚህ ካሳንቺስ አካባቢ ያሉ ሰዎች ወደ ገላንጉራ እንደገቡ ነው የተነገረንና ወደዛ በሚቀጥለው ቪዲዮአችን ደግሞ በቃ ወደዛ ሂደን እንፈልገዋለን። ፍለጋችን አያቆምም። ግን አሁን ምንድነው ሙሉ ስሙን ለቤተሰቦቼ ንገሪልንና ያው ለመፈለግም እነሱ እንዲመቻቸው ሙሉ ስሙን ለቤተሰቦቼ እስኪ ንገሪልን። ስሙ አክሊሉ ገብረ ጊዮርጊስ ነው የሚባለው። ከዛ በላይ ግን አላውቅም፣ የእናቱም አላውቅም። እሱ አክሊሉ ገብረ ጊዮርጊስ እንደሚባል ግን አውቃለሁ። እሺ ተመልካቾቼ አክሊሉ ገብረ ጊዮርጊስን ካሳንቺስ አካባቢ የምታውቁት የነበራችሁ ሰዎች አሁን ወደ ገላንጉራ ይሁን እንግዲህ ያው ወዴት እንደተበተነው አናቅም። ያው አብዛኛው ሰው ወደዛ እንዳለ ነው የሰማ ነው ከብዙ ሰዎች። ቅድም ስንጠይቅም እንዳያችሁን ወደዛ እንደሄዱ ነው የተነገረንና ሌላም አካባቢ ሆኖ ያገኛችሁ ሰዎች ካላችሁ ኮሜንት ላይ ጻፉልን። ሼር፣ ሰብስክራይብ አድርጉ፣ ላይክ አድርጉልን ቪዲዮአችንን። እናመሰግናለን። በሚቀጥለው ቪዲዮ እንገናኝ።